ሃይማኖት ማለት እግዚአብሔር አንድም ሶስትም ነው ብሎ ማመን ነው። እግዚአብሔር የሚለው የአንድነት ስማቸው ነው። ሥላሴ የሚል ደግሞ የሶስትነት ስማቸው ነው። አምላክ ፈጣሪ ስንል የአንድነት ስም ነው። አንድነታቸው ደግሞ ባህሪያቸው አንድ ነው። ስልጣናቸው እኩል ነው፣ አንድ ነው። ሶስት ስለሆኑ ሶስት ገዢዎች አይደሉም። ስለዚህ አንድ አምላክ ስንል በባህሪው ሶስቱም ባህሪያቸው አንድ ነው። ሶስቱም ስልጣናቸው አንድ ነው። አገዛዛቸው መለኮታቸው አንድ ነው። ይሄን ዓለም የምናየው እኛን ጨምሮ በዚህ በአንድ ስልጣናቸው ነው የሚገዙን። ፈቃዳቸው አንድ ነው፣ አይለያይም። በሰው ግን ይለያያል። የአንዱ ሀገር ገዢ እና የሌላው ሀገር ገዢ እኩል ስልጣን እንኳን ቢኖራቸው ፍላጎታቸው ይለያያል። ይህች ዓለም ጸንታ የኖረችው ፈቃዳቸው ባህሪያቸው አንድ ስለሆነች ነው። የአብ ፈቃድ የወልድ ፈቃድ ነው። የወልድ ፈቃድ የመንፈስ ቅዱስም ጭምር ነው። ውዳሴ ማርያም ስትደግሙ የማክሰኞ ውዳሴ ማርያም ሁለተኛው አንቀጽ ይህንን ነው የሚለው። እግዚአብሔር ወልድ በአባቱ ፈቃድ በራሱም ፈቃድ በመንፈስ ቅዱስም ፈቃድ መጥቶ አዳነን። ወልድ ሰው ሲሆን ፈቃዱ የእሱ ብቻ አይደለም። አብም ፈቅዷል፣ ወልድ ራሱን ፈቅዷል፣ መንፈስ ቅዱስን ፈቅዷል። አንድነት ማለት ይሄ ነው። ስለዚህ ምዕመናን እንደ እምነት ሰው እንደ አንድ ኦርቶዶክሳዊ ዝም ብሎ በጭፍን ማመን ሳይሆን በደንብ ሃይማኖቱን መረዳት ያስፈልጋል።